ይህ ሳምሰንግ ቴሌቪዥን እንደምታዩት ሬድ፣ ግሪን ኤንድ ብሉ ኤንድ ዋይት ከለሮችን ይቀያየራል። እንደምታዩት ከለር ነው የሚቀያየር። የሶፍትዌር ችግር ተብሎ ነበረ፣ የቦርድ ችግር ተብሎ ነበር፣ እንዲሁም የስክሪን ችግር ተብሎ ነበር። ዛሬ እንዴት እንደምናስተካክለው አሳያችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ይህን ቴሌቪዥን ቀጥታ ፓወር ካጠፋችሁ በኋላ ቀጥታ ምንድነው የምታደርጉ? የቲኮን የሚመጣውን ወደ ቲኮን የሚመጣውን ኬብል በጥንቃቄ ትነቅሉታላችሁ። በጥንቃቄ ከነቀላችሁት በኋላ ኬብሉን ታላቅቁታላችሁ ማለት ነው። እንዲሁም አዲስ ቲኮን አምጥታችሁ በሌላ ቲኮን ትተኩታላችሁ ማለት ነው። እንደምታዩት እኔ በአዲስ ቲኮን ነው እየቀየርኩት ያለ። በጥንቃቄ ነው ኬብሉን መሰካት ያለባችሁ። ቲኮኑን በጥንቃቄ ከሰካችሁ በኋላ እንደምታዩት ይሄ የተቀየረው ቲኮን ነው። ፓወር እንሰጠዋለን ማለት ነው። ፓወር ሰጠን ፓወር ኦን በሚሆንበት ሰዓት እንደምታዩት ቴሌቪዥኑ በትክክል ይሰራልናል ማለት ነው። እንደምታዩት ሳምሰንግ ቴሌቪዥን ነው። የተለያዩ የቴሌቪዥን ጥገና ትምህርቶችን ለመማር የምትፈልጉ ቪዲዮዎችን ፕሌይሊስት አስገብቼ እየተጠቀምኩ ስለሆነ እዛ ላይ ገብታችሁ መማር ትችላላችሁ። ማወቅ መጠየቅ እንዲሁም ደግሞ መማር የምትፈልጉ ካላችሁ ዩቲዩብ ቻናላችንን ሳብስክራይብ እያደረጋችሁ ቀጣይ ቪዲዮዎችን እያያችሁ መማር ትችላላችሁ።